ሰላም የዩቲዩብ ቤተሰቦች እንዴት ነው? በዛሬው ቪዲዮ ኢመርጂንግ ቴክኖሎጂ ፋይናል ኤግዛም የምንሰራ ይሆናል። አብራችሁን ቆዩ። ኦኬ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ኢመርጂንግ ቴክኖሎጂ ፋይናል ኤግዛም ነው። አብረን እንስራ። አንደኛ ላክ ኦፍ ሴኩሪቲ ኦን ፕራይቬሲ ኢዝ ዋን ኦፍ ዘ ድሮባክ ኦፍ አይኦቲ ይላል። ኢንተርኔት ኦፍ ቲንግስ ጋር እንዳየ ነው ድሮባኮች አሉ። ከነሱ ድሮባኮች መካከል አንዱ ሴኩሪቲ እንደሆነ አይተናል። ፕራይቬሲ፣ ሴኩሪቲ፣ ኮምፕሌክሲቲ ኤንድ ኮምፕላያንስ እነዚህ ድሮባክ ኦፍ ኢንተርኔት ኦፍ ቲንግስ እንደሆነ አይተናል። አንደኛ ትሩ ይሆናል ማለት ነው። ሁለተኛ ኤአይ ሃዝ ኮንሽስነስ ኤንድ ኢሞሽን ይሄ ቶታሊ ምንድን ነው? ፎልስ ነው ማለት ነው። ሶስተኛ ኢን አይኦቲ ወርልድ ስማርት ቲቪ ኢዝ ዛት ሃዝ አ ፊውቸር ኦፍ ኤአይ ኮኔክሽን ትሩ ነው የሚሆነው ማለት ነው። አራተኛ ኤአይ አልጎሪዝም ካን ለርን ፍሮም ዘ ዳታ የስ ኤአይዎች ከዳታ ይማራሉ ማለት ነው። በምን በሴንሲንግ ሴንስ በማድረግ ሴንስ ላየር ስላላቸው። አን ኦግመንትድ ሪያሊቲ ኢዝ ኖት ኢንተራክቲቭ ኢን ሪል ታይም ኖ ኢንተራክቲቭ ነው ሪል ታይም ጋር ኢንተራክቲቭ ማን ኦግመንትድ ሪያሊቲ ሶ አምስተኛው መልሳችን ፎልስ ይሆናል ማለት ነው። ኦኬ ወደ ቾይዝ ጥያቄዎች እናልፋለን። አንደኛ ሁች ዲፊኒሽን ቤስት ፊትስ ኦግመንትድ ሪያሊቲ ቀጥታ ሞጁላችን ጋር እንደተቀመጠው ኦግመንትድ ሪያሊቲ ማለት ምን ማለት ነው? ከአራቱ ኦግመንትድ ሪያሊቲ ምንድነው? ቴክኖሎጂ ነው ዛት ኦቨር ላይ ዲጂታል ኢንፎርሜሽን ኦን ዘ ቶፕ ኦፍ ሪል ወርልድ አይተምስ። ሶ ፈተና ጋር በአብዛኛው የሚያምታታው ማና ማመሰላችሁ ፉል ኢመርሲቭ ካለ ቨርቹዋል ሪያሊቲ ነው። ኦቨርሊ ኦን ዘ ቶፕ ኦፍ ሪል ወርልድ አይተምስ ጋር ካለ ማን ነው? ኦግመንትድ ሪያሊቲ ነው። ሪል ወርልድ ሪያሊቲው ጋር ቅመም መጨመር ማለት ነው። ቨርቹዋል ሪያሊቲ መጨመር ቨርቹዋል ሪያሊቲውን ፕላስ ኦግመንትድ ሪል ወርልድ ሪያሊቲውን ከሆነ ደግሞ ቨርቹዋል ሪያሊቲ እንኖራለን ማለት ነው። የአንደኛው መልሳችን ቢ ቴክኖሎጂ ዛት ኦቨርሌስ ዲጂታል ኢንፎርሜሽን ኦን ዘ ቶፕ ኦፍ ሪል ወርልድ አይተምስ ይሆናል ማለት ነው። ሁለተኛ ሚክስድ ሪያሊቲ ሃርድዌር ኢዝ ስቲል ኢመርጂንግ ኤንድ ሃዝ ኖት ኳይት ብሮክን ኢንቱ ዘ ሜንስትሪም ኮንሱመር ማርኬት ዱ ቱ ኢትስ አሁንም እያደጉ ነው። ሚክስድ ሪያሊቲዎች አልቆሙም። ለምን? ኤ ፕራይስ፣ ቢ ዴማንድ ፎር ሃይ ፕሮሰሲንግ ፓወር፣ ሲ ሪኳየርመንት ኦፍ ፓወርፉል ሃርድዌር፣ ዲ ኦል፣ ኢ ቢ ኤንድ ሲ ኦን ይላል። ይሄ መልሱ ቀላል ነው። ዲ ኦል አበብ ይሆናል ማለት ነው። ሶስተኛ ጥያቄ which one of the following has correct data value chain sequence ዳታ ቫሊዩ ቼን ጋር ቻፕተር 2 አካባቢ እንዳየ ነው እንትኖች ነበሩ ሲኩዌንሶች ነበሩት። ሶ መጀመሪያ የምንሰራው ዳታ አኩዚሽን ነው ይታወቃል። ዜን አናላይሲስ፣ ኪውሬሽን፣ ዳታ ስቶሬጅ ኤንድ ዳታ ዩዜጅ ዘ አንሰር ሹድ ቢ ይሆናል ማለት ነው። ይሄ በአብዛኛው ፋይናል ኤግዛም ጋር አይኖርም። በአብዛኛው በሁሉም ዩኒቨርሲቲዎች ሚድ ኤግዛም ከ1 እስከ 3 ነው። ፋይናል ኤግዛም ደግሞ ቻፕተር 4 5 6 ኤንድ 7 ነው ማለት ነው። አራተኛ ጥያቄ ኢን ብላንክ ሪያሊቲ ዘ ሪል ወርልድ ካን ኢንተራክት ዊዝ ዘ ቨርቹዋል ኮንቴንት ይላል። ቅድም ያየነው ምንድን ነው? ሪል ወርልዱ ጋር ቨርቹዋል ኮንቴንቱ አድ ይደረግበታል ነው የተባለ እንጂ ኢንተራክት የሚያደርግ ከሆነ ምንድን ነው ያለው? ሚክስድ ኦር ቨርቹዋል ሪያሊቲ ይሆናል። ሶ አንሰር ሹድ ቢ ኢ ኦንሊ ቢ ኤንድ ዲ ዘ ሴም ነው። ሚክስድ ሪያሊቲ ማለት ሃይብሪድ ሪያሊቲ ስለሆነ ማለት ነው። ምን ማለት ነው? ኢንተራክት ነው የሚያደርጉት በዚህ ታይም ጊዜ። አምስተኛው which one of the following is not a part of second industrial revolution? ኤ ኤሌክትሪክ ፓወር፣ ቢ ቴሌፎን፣ ሲ ኒው ፈርቲላይዘር፣ ዲ ኢንተርኔት፣ ኢ ኦል። ይሄ ቻፕተር 1 ጋር ያለ ጥያቄ ነው። መልሱ የሚሆነው ዲ ኢንተርኔት ይሆናል ማለት ነው። ይሄ ሰርድ ኢንዱስትሪያል ሪቮሉሽን ጋር ነው። ይሄ በአብዛኛው ቻፕተር 1 ስለሆነ እዚህ ጋር ፎከስ ማድረግ የለባችሁ ማለት ነው። ሶ ስድስተኛ ጥያቄ which one of the following are the standard neural tools using for AI? ለኤአይ የሚያገለግለው ስታንዳርድ ኒውራል ቱል የትኛው ነው የሚለው ኤ ሎጂክ ኒውራል ኔትወርክ፣ ቢ አርቲፊሻል ኒውራል ኔትወርክ፣ ሲ ባዮሎጂካል ኒውራል ኔትወርክ፣ ዲ ቢ ኤንድ ሲ ኢ ኦል ነው የሚለን። አንሰራችን ሹድ ቢ አርቲፊሻል ኒውራል ኔትወርክ ይሆናል ማለት ነው። ሰባተኛው which one of the following are the disadvantage of ኤአይ እንዳየ ነው ቻፕተር 3 ጋር ዲስአድቫንቴጆች አሉ። ኤ ሃይ ኮስት፣ ቢ ስሎ ቱ ኢምፕሊመንት፣ ሲ ቬሪ ፊው ኢንጂነርስ አር አቬለብል፣ ዲ ካኖት ቲንክ አውት ኦፍ ዘ ቦክስ ኢ ኦል። ዘ አንሰር ሹድ ቢ ኢ ኦል ለሚሆን ለምንድን ነው? ኤ ሃይ ኮስት የስ ሃይ ኮስት ነው የሚጠይቀን ኤአይ። ሁለተኛ ስሎ ቱ ኢምፕሊመንት ለምን? ኮምፕሌክስ ስለሆነ። ሶስተኛ ቬሪ ፊው ኢንጂነርስ አር አቬለብል ለምንድን ነው ቬሪ ፊው ኢንጂነር የሚኖሩት? እሱ ስራቸውን ስለተካ የስራ
ከስራ የሚባረሩ ሰዎች ይጨምራሉ። ምክንያቱም ኤአይ ይተካል በሰዎች መካከል። ስለዚህ ቬሪ ፊው ኢንጂነርስ አር አቬይላብል ካኖት ቲንክ አውት ኦፍ ዘ ቦክስ ከተሰጠው ዶሜን ውጭ ማሰብ አይችልም። ኢ ኦል ይሆናል። ዘ አንሰር ሹድ ቢ ኢ ኦል ይሆናል ማለት ነው። 8ኛ ጥያቄ which one of the following is subdomain of AI? subdomain of እና ሰብሴት ብለን እንዳየነው እዚህ ጋር የጠየቅነው subdomain of AI ነው። ኤ ማሽን ለርኒንግ፣ ቢ ዲፕ ለርኒንግ፣ ሲ ኒውራል ኔትወርክ፣ ዲ ኦል ኦፍ ዘ አበብ ኢ ነን ይሆናል። ዘ አንሰር ሹድ ቢ ዲ ኦል ኦፍ ዘ አበብ ይሆናል ማለት ነው። 9ኛ which one of the following application of AI in business? ኤ ቻትቦት፣ ቢ ቤተር ሪኮመንዴሽን፣ ሲ ኦፕቲማይዜሽን ሰርች፣ ዲ ኦል ኢ ነን ይሆናል። ዘ አንሰር ሹድ ቢ ኦል ኦፍ ዘ አበብ ይሆናል። አፕሊኬሽን ኦፍ ኤአይ ኢን ቢዝነስ ስለሆነ ማለት ነው። which one of the following is expected from the last level of ኤአይ ማቹሪቲ? ማቹሪቲዎች አሉ እነ ሰጀሽን፣ ፐርሴፕሽን፣ ፕሪዲክሽን። እነዛም በአብዛኛው ፈተናዎች ጋር ይመጣል፣ መያዝ ይኖርባቸዋል። ላስት ሌቭል ኦፍ ማቹሪቲ የምንጠብቀው ምንድነው? ዋት ዱ አይ ኒድ ቱ ዱ ራይት ነው የሚለው ነው። ላስት ሌቭል ኦፍ ኤአይ ማቹሪቲ ጋር ያለልን ማለት ነው። 11ኛ what is the advantage of artificial intelligence in banking sector? A customer support, fraud detection, predictive analysis, D and B E all of the above ነው። all of the above። 12ኛ how does the internet of things help user? IoT እንዴት ነው ዩዘሮችን የሚረዳው? reduce user time, reduce user effort, it reduce user expense, D all of the above, D all of the above ይሆናል ማለት ነው። 13ኛ ጥያቄ which one of the following is not an advantage of IoT? advantage of IoT ያልሆነ የትኛው ነው? ኦር ዲስአድቫንቴጁ መናገር ማለት ነው። ኤ improve customer engagement yes advantage ነው። ቢ increase confidentiality of information፣ ሲ reduce wastes፣ ዲ enhance data collection። so the answer should be B increase confidentiality of information increase አያደርግም። ምክንያቱም IoT ማለት ኮምፕሌክሲቲው ስለሚጨምር የኛ ኮንፊደንሻሊቲ ጋር የኢንፎርሜሽን ኮንፊደንሻሊቲችን ጋር ችግር ያመጣብናል ማለት ነው። ለሌላ ሰው ለማይፈለግ አንአውቶራይዝድ ለሆነ ሰው ሶ ዘ አንሰር ሹድ ቢ ኢንክሪዝ ኮንፊደንሻሊቲ ኦፍ ዘ ኢንፎርሜሽን ይላል። 14ኛ ዋን ኦፍ ዘ ፎሎዊንግ ዳዝ ኖት ቢሎንግ ቱ ዘ አርኪቴክቸር ኦፍ አይኦቲ? አርኪቴክቸር ኦፍ አይኦቲ የሌለየቱ ነው። ኔትወርክ ላየር፣ ትራንስፖርት ላየር፣ ዳታ ፕሮሰሲንግ ላየር፣ አፕሊኬሽን ላየር። ሶ የሚጀምረው ሴንስ ከማድረግ ነው። ዜን በኔትወርክ ላየር ወደ ዲቫይሶች ይልካል። ዳታ ፕሮሰሲንግ አናላይዝ ያደርጋል። አፕሊኬሽን ላየር ዩዝ ያደርጋል። ለዩዘሮች አፕሮፕሪየት አድርጎ ኦር ኢምፕሊመንት ያደርገዋል ማለት ነው። ፕሮሰስድ የተደረገውን ኦር አናላይዝድ የተደረገውን። ሶ ዘ አንሰር ሹድ ቢ ትራንስፖርት ላየር ዳዝ ኖት ቢሎንግ ቱ ዘ አርኪቴክቸር ኦፍ አይኦቲ። which one of the following is not an example of reactive machine? reactive machine ያልሆነ የትኛ ነው? ቀጥታ ሞጁላችን ጋር ያለ ነው። ቢ ሰልፍ ድራይቪንግ ካር ምክንያቱም ሊሚትድ ሚሞሪ ማሽን ስለሆነ። 16ኛ which one of the following which one of these are false about self awareness AI? self awareness AI false የሆነው የትኛው ነው? ኤ does not exist still and it's hypothetical concept. smarter than human mind. C will have own consciousness, sentiments and self awareness. D all of the above. so self awareness AI false የሆነው የትኛው ነው የሚለው the answer should be A does not exist still and it's hypothetical concept. self awareness AI ማለት ከሰዎች ይበልጣል። ኮንሽስነስ ግን አለው። አሁን ኤምሲም ግን ያወዛግባል። will not have own consciousness, sentiment and self awareness. the answer false about self awareness A and C ነው የምለው። የእናንተን መልስ እስቲ ኮሜንት ሴክሽን ጋር አስቀምጡልኝ። 17ኛ ጥያቄ which one of the following is not considered as challenge of IoT? challenge of IoT እንዳየናቸው ኮምፕሌክሲቲ፣ ፍሌክሲቢሊቲ፣ ሴኩሪቲ፣ ፕራይቬሲ፣ ኮምፕላያንስ ነው። ኦፕቲማይዜሽን ኦፍ ቴክኖሎጂ ምንድን ነው? advantage of IoT. the answer should be A optimization of technology is not considered as challenge of IoT ይሆናል ማለት ነው። ወደ ቀጣይ ጥያቄ እናልፋለን። 18ኛ ጥያቄ which one is not part of professional ethics? A perform work only in area of competence, B design and implement systems that are robust and secure, C now and respect existing rules about professional work, D be fair and ቴክ አክሽን ኖት ቱ ዲስክሪሚኔት ኖት ፓርት ኦፍ ፕሮፌሽናል ኢቲክስ። አሁን ይሄም 18ኛው ኮንፊውዥን የምታወዛግብ ጥያቄ ናት። ምክንያቱም ጀነራል ኢቲክስ ፕሪንሲፕል መሆኑን ወይ ፕሮፌሽናል ሪስፖንሲቢሊቲ ነው ወይስ ፕሮፌሽናል ኢቲክስ የሚለው ያወዛግባል። ሶ እኔ የምለው ኖት ፓርት ኦፍ ፕሮፌሽናል ኢቲክስ ቢም አሁን ዲም እንዳንለው እሱ ጀነራሉ ነው።
ሌሎች ደግሞ ሪስፖንሲቢሊቲዎች ናቸው እንትኖች ናቸው ሪስፖንሲቢሊቲ። ሶ ዘ አንሰር ሹድ ቢ ኤፍ እለዋለሁ። እናንተ መልሳችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። 19ኛ ጥያቄ ዳሽ ኢዝ ዘ ኖቲሽን ዛት ኢንዲቪዥዋል ሹድ ሃቭ ፍሪደም ኦር ራይት ኤንድ ቱ ዲተርማይን ሃው ዜር ዲጂታል ኢንፎርሜሽን ሜንሊ አባውት ዘ ፐርሰናል አይደንቲፋይብል ኢንፎርሜሽን ኢዝ ኮሌክትድ ኤንድ ዩዝድ ነው። ፐርሰናል አይደንቲፋይብል ኢንፎርሜሽን ከሆነ ኢንፎርሜሽን ሴኩሪቲ እንለዋለን ማለት ነው። ይሄ ለኢንዲቪዥዋሎች ምን ይሰጣል? ፍሪደም ይሰጣል። ለምን ነው ፍሪደም የሚሰጥ? ምን እንዲያገኙ? ዲጂታል ኢንፎርሜሽኑን ዲተርማይን ሃው ዜር ዲጂታል ኢንፎርሜሽን እንጂ ጀስት ፐርሰናል ስላለው ኢንዲቪዥዋል አይሆንም ማለት ነው። ሙሉ ዲፊኒሽኖቹ ሞጁሉ ጋር አሉ። እነዚህን ለማየት ሞክሩ። 20ኛ ዳሽ አክትስ አስ ኮሚኒኬሽን ቻናል ቱ ትራንስፈር ኮሌክትድ ኢን ሴንሲንግ ላየር ቱ አዘር ኮኔክትድ ዲቫይስ። ሴንሲንግ ላየር ጋር የተሰበሰበውን ዳታ ወደ ሌሎች የሚልክልን ማን ነው? ኔትወርክ ላየር። ዘ አንሰር ሹድ ቢ ሲ ይሆናል ማለት ነው። ወደ ፊል ኢን ደ ብላንክ ስፔስ ጥያቄ እናልፋለን። ዳሽ ቴክኖሎጂ ሜክስ ዩዘር ፊል አስ ኢፍ ዘይ ትሩሊ አር ኢን ቨርቹዋል ኢንቫይሮንመንት ጋር እንደገቡ በቃ እዛ ውስጥ ነው የገባው ብሎ እንዲያስቡ የሚያደርገው ቴክኖሎጂ የትኛው ነው? ከሶስቱ ቨርቹዋል ሪያሊቲ ይሆናል ማለት ነው። ሁለተኛ ዘ ዲቨሎፕመንት ኦፍ ኮምፒውተር ሲስተም ዛት ፐርፎርም ታስክስ ዛት ሪኳየር ሂውማን ኢንቴሊጀንት ሰች አስ ዲሲሽን ሜኪንግ ኦብጀክት ዲቴክሽን ሶልቪንግ ኮምፕሌክስ ፕሮብለም ኤንድ ሶ ኦን። እነዚህን የሚፈታልን ማን ነው? ኤአይ ኦር አርቲፊሻል ኢንቴሊጀንት ይሆናል መልሱ ማለት ነው። ሶስተኛ ጥያቄ ዳሽ ኢዝ አን አድቫንስድ ፎርም ኦፍ ኤአይ ዌር ዘ ማሽን ካን ለርን አስ ኢት ጎዝ ራዘር ዛን ሃቪንግ ኤቭሪ አክሽን ፕሮግራምድ ባይ ሂውማን። ማን ነው? ማሽን ለርኒንግ ይሆናል ማለት ነው። የመጨረሻ ጥያቄያችን ዳሽ ቴክኖሎጂ ካን ቴክ አን ኤግዚስቲንግ ኢንቫይሮንመንት ኤንድ አድ ላየር ኦፍ ቨርቹዋል ኢንፎርሜሽን ኦን ቶፕ ኦፍ ኢት። ምርጫዋ ጋር ሰርተናታል። ኦን ቶፕ ኦፍ ኢት ቨርቹዋል ሪያሊቲ ኦር ኤግዚስቲንግ ሪያሊቲው ጋር ቶፕ ጋር ቨርቹዋል ሪያሊቲ የሚጨምርልን ከሆነ ማን ነው? ኦግመንትድ ሪያሊቲ ይሆናል። ስለተከታተላችሁ እናመሰግናለን። ከብዙ ጊዜ በኋላ ስለመጣን ብዙ ቪዲዮ ቫይራል ላይወጣ ይችላል። ሁላችሁም ኮሜንት ሴክሽን ጋር የምትፈልጉን ኮሜንት ጻፉልን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መልካም ጊዜ